ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። ድምጻዊ ቴዎድሮስ ካሳሁንን በተመለከተ አዳዲስ መረጃዎች እየወጡ ነው። ትላንት ሌሊቱን የአብይ አህመድ ታጣቂዎች የድምጻዊ ቴዎድሮስ ካሳሁን ስቱዲዮ በሚገኝበት ሲኤምሲ አካባቢ በመሄድ ስቱዲዮውን ሰብረው በመግባት ንብረቶቹን በመዝረፍ ሌሎች ዕቃዎችንም መውሰዳቸው ተገለጸ። ጉዳዩ እጅግ አሳሳቢ ሆኗል። ቀጣዩ እርምጃቸው ምን እንደሆነ ለብዙዎች ስጋት የፈጠረ ጉዳይ ሆኗል። የአብይ አህመድ አገዛዝ በርካታዎችን እያሰረ ነው። በአዲስ አበባ ሞባይል በመቀማትና በመደብደብ ከፍተኛ የሰብአዊ መብት ጥሰት እየፈጸሙ እንዳለም ተመልክቷል። በድምጻዊ ቴዎድሮስ ካሳሁን ላይ ከፍተኛ ጫና በመፍጠር ላይ የሚገኘው አገዛዙ ቀጣዩ እርምጃ በድምጻዊው ላይ በቀጥታ የእስር እርምጃ ሊወስድ ይችላል የሚለው ስጋት በከፍተኛ ደረጃ እየተሰማ ነው። ይህና ሌሎች መረጃዎችን ይዘን ከሰብአዊ መብት ተሟጋች ያሬድ ኃይለማርያም ጋር ቆይታ እናደርጋለን። አብራችሁን ሁኑ። ጤና ይስጥልን ያሬድ። ጤና ይስጥልን መሳይ፣ እንደምን አለ? እየሰማን ያለነው ነገር እንግዲህ የተጠበቀ አንዳንድ ክስተቶች ይኖራሉ። ነገር ግን በዚህ ፍጥነት በዚህ ደረጃ ያገዛዙ ታጣቂዎች እንዲህ አይነት እርምጃ ሲወስዱ ለብዙዎቻችን በእርግጥ አስደንግጦናል፣ አሳስቦናል። ነገር ግን ምን መደረግ አለበት የሚለውንም ነገር በዝርዝር መመልከት ያለብን ይመስለናል። መረጃው እንደሚያመለክተው ከሆነ ትላንት ሌሊት የአብይ አህመድ ታጣቂዎች የፌዴራል ፖሊስ ልብስ የለበሱ በተሽከርካሪ ሆነው ጠመንጃቸውን ወይም መሳሪያቸውን ታጥቀው በሲኤምሲ በሚገኘው የቴዎድሮስ ካሳሁን የግሉ ስቱዲዮና እንደ ቢሮ የሚገለገልበት ቦታ አለ። ያንን ሰብረው በመግባት የተለያዩ የሙዚቃ መሳሪያዎችን በመሰባበር ገሚሶቹን በመውሰድ እንደዚሁም ወደፊት የሚወጡ ስራዎች ገና በሂደት ላይ ያሉ እነሱንም ጭምር ዘርፎ የወሰዱበት ሁኔታ እንዳለ ነው የሰማ ነው። ምናልባት ያሬድ ይሄ እርምጃ ምንን ያመለክታል፣ ወዴትስ ያመራል የሚለውን እናንሳና አንዳንድ ነገሮችን እንለዋወጥ። አመሰግናለሁ መሳይ። ያው በጣም የሚያሳዝን ነገር ነው እየሰማን ያለ ነው። የአገዛዝ ስርዓቱ ከመንግስት ከመሆን አቅቶት ነበር። አሁን ግን ወደ ለየለት የውንብድና ስራ መግባቱን ነው የሚያሳየው። በቅርቡ በሰምተህ ከሆነ ኦሮሚያ ክልል በመንግስት የተደራጁ አንዳንዶቹ አምቦ አካባቢ 120 የሚል መጠሪያ ያላቸው የማፊያ ግሩፕ ያሻቸውን ሰው የሚደበድቡበት፣ ንብረት የሚዘርፉበት፣ ሰው የሚያሰቃዩበት አይነት ቡድን ነው። ያ ኢንፎርማሊ በድብቅ ከመጋረጃ ጀርባ የነበረው የአገዛዝ ስርዓቱ ባህሪ ነው። እነዚህ አብዛኛዎቹ ሰዎች በአገዛዝ ስርዓቱ የሚደገፉ ነበሩና ያንን መጋረጃ ነው አሁን ገልጦ ሙሉ በሙሉ የአብይ አስተዳደር ወደ ለየለት ውንብድና የገባው። ይሄ ጋዜጣዊ መግለጫ መከልከሉ፣ ሚዲያ ቴዲ ስራዎች ሲወጡ ይሰነዘሩ የነበሩ ዛቻዎች፣ ማስፈራሪያዎች፣ እኛ ቁራ አይደለንም ቆሻሻ ያለበት ቦታ ላይ አንታይም፣ ንስር ነን የሚል የሁለቱን እንስሳቶች ባህሪ ራሱ በቅጡ ያላገናዘበ ከእውቀት የራቀ ትንታኔ የጠቅላይ ሚኒስትሩን ብስጭት ነበር የሚያሳየው እና ግን ጠቅላይ ሚኒስትሩ በብዙ ጊዜ ሲበሳጭ አክሽን ይወስዳል። የሚያስመታውን ሰው ያስመታል፣ የሚያስገድለውን ሰው ያስገድላል። የነ አቶ በቲ የግፍ አገዳደል የጠቅላይ ሚኒስትሩ ትዕዛዝ ነው፣ ሌላ ነገር ሊሆን አይችልም። መረጃውም እንዳይወጣ የተደረገውና ያ የነውር ባህሪያቸው የውንብድና የማፊያው ባህሪ አሁን ሙሉ በሙሉ ፊት ለፊት በመንግስት ደረጃ እየተሰራ መሆኑን ነው የምታየውና የዚህ በሌሊት በትላንትናው ምሽት የቴዲ አፍሮን ስቱዲዮ ሄደው ሲሰብሩ ጥበቃውን ቀጥቅጠው በጣም ከሰውነት ተራ አውጥተው ጎድተው ነው የሄዱት ተብሏል። ጥበቃውን ቀጥቅጠው ከደበደቡ በኋላ ሰብረው ገብተው ምንም የቀራቸው ነገር የለም። አንዳንዱን ዕቃ ሰባብረው ሌሎቹን ዘርፈው እንደሄዱ ነው የወጡት ሪፖርቶች የሚያሳዩት። ቴዲ እንዲህ በቀላሉ የሚሰብሩት ሰው አይደለም። ህወሓት እስር ቤት ማስራው መንፈሱ ሳይሰበር የወጣ ነው። አሁንም ከትላንትና ራሱ የዳስ ጣለ ዘፈኑን በእንግሊዘኛ ትርጉም መሰራቱን ራሱ ገልጾ ይፋ ያደረገበት ነገር እንዲህ መንፈሱን በዛቻ በማስፈራሪያ
የምትሰብረው ሰው አይደለም። ለኢትዮጵያ ለሚወዳት ሀገሩ ለሚወደው ህዝብ ለሚያዝንለት ህዝብ ነፍሱን ጭምር የሰጠ ሰው ነው። ይሄ እንደሚመጣ እነዚህ አደጋዎች እንደሚመጡ ሁሉ አስቦ ለኢትዮጵያ ህዝብ ራሱን ሰማዕት ለማድረግ ሪስክ ወስዶ የወጣ ሰው ነው። ግን በቴዎድሮስ ላይ የሚፈጸሙትን ጥቃቶች የኢትዮጵያ ህዝብ ዝም ብሎ ማየት የለበትም። ግን እየተፈጸመ ያለው ነገር የለየለት የመንግስታዊ ባህሪ የሌለው የውንብድና ስራ ነው። ከዚህ ከስቱዲዮ መሰበርን በፊት መሳይ ከተወሰኑ ቀናቶች በፊት ቤቱ ሁሉ ሄደው ሌሊት ላይ አንኳኩተው አልከፍትም ስላላቸው ነው ተመልሰው የነበረውና ከሱ ጋር ስራ የሰሩ ሰዎችን የቅርብ ሰዎቹንም የመከታተል የማሳደድ ስራ በደንብ ታስቦበት እየተሰራ ነው። ይሄ ደግሞ ዝም ብሎ የጸጥታው ክፍል ተነስቶ የሚያደርገው ነገር አይደለም። ከጠቅላይ ሚኒስትር ቢሮ የዛ የንስርና የአሞራው ትርክት እንደ ጉቶ እንነቅላቸዋለን የሚለው ትርክት ለአደባባይ በዛ መልክ ይቅረብ እንጂ በውስጥ የሴኩሪቲ ቻናል ቀጥተኛ ትዕዛዝ የእርምጃ ትዕዛዞች ስላሉበት ቴዲን ማዋከብ እንደ ትልቅ ስራ አድርገው የወሮ በላ ስራ ነው እየሰሩ ያሉት። ያሬድ እንግዲህ የተከሰተውን ነገር በደንብ በዝርዝር መሄድም የሚያስፈልግ ይመስለኛል። አንተም እንደተከስከው በዘገባዎችም በተለያዩ መረጃዎችም እንደተረጋገጠው ሌሊት ላይ ነው፣ ያው እኩለ ሌሊት አካባቢ ነው ሄደው እዛ ሲኤምሲ የሚገኘው የቴዲ አፍሮ ስቱዲዮ ያለበት ነው። እዛ በግል የከፈተው ነው፣ እንደ ቢሮም ይጠቀምበታል። ብዙ ነገሮችን የሚያደርግበት ነው። በጣም ብዙ ስራዎች ገና ወደፊት ለጆሮ የሚበቁ ስራዎች የሚገኙበት ነው። የሙዚቃ መሳሪያዎቹ በውድ የተገዙ ብዙ ነገር ያለበት ነው። የራሱ የግሉ ማህደር የሚገኝበት ትልቅ ሀብት ያለበት ስቱዲዮ ነው። ያንን ስቱዲዮ ለመግባት ቀደም ሲል አንተም እንደተከስከው ዘበኛውን ደብድበው ከጥቅም ውጭ አድርገውት በተለያዩ ተሽከርካሪዎች የመጡ ናቸው። የፌዴራል ፖሊስን ዩኒፎርም የለበሱ እንደሆነ ነው የተገለጸው። የሰባበሩትን ሰባብረዋል፣ መውሰድ የሚችሉትን ወስደዋል። ምናልባት ለምን በማታ አደረጉት? መንግስት ከሆኑ ህግ ከተጣሰና የሚፈልጉት ሰው በህግ አግባብ መሄድ ካለበትም የፍርድ ቤት ትዕዛዝ አውጥተው በቀን ማድረግ የሚችሉትን እንደዚህ እንደ ማፊያና ወረበላ ቡድን ሀገር የሚመራ አይደለም። እውነት ለመናገር ማፊያ የሚባሉ በተለያዩ ዓለም ክፍሎች የሚገኙት እንኳን በዚህ ደረጃ የዘቀጠ ስራና እንዲህ አይነት ተግባር የሚፈጽሙ አይደሉም። ለምን በሌሊት አደረጉት? ለምንስ ድብደባ መፈጸም አስፈለገ? እንዲህ አይነት ጥፋት ተፈጽሟልስ ከተባለ ምናልባት ወንጀልም ተፈጽሟልም ከተባለ በቀን ማድረግ የሚችሉት ጉዳይ ሆኖ ነገ ከነገ ወዲያ ቢጠይቁት ለፍርድ ትቀርባለህ ወይም ደግሞ ለህግ ትፈለጋለህ ቢሉት ሄዶ መቅረብ የሚችል ሰው እዛው በአካል እያለ እንዲህ አይነት ስራ መስራት ምን የሚሉት ውንብድና ነው? እውነት በጣም አስገራሚ ስለሆነብን ነው። የነዚህ የብልጽግና ሰዎች ተግባር የመንግስት ካባቸውን አውልቀው የማፊያ ተግባር እየፈጸሙ እንዳለ ሰሞኑን በአምቦ በተለያዩ የኦሮሚያ አካባቢዎች 120 በሚል እየተፈጸመ ያለውን የማፊያ ስራ በዝርዝር እየተጋለጠ ይገኛል። እነማን እዛ ውስጥ እንዳሉ ከጠቅላይ ሚኒስትሩ ጀምሮ የኦሮሚያ ክልል ባለስልጣናት በምንና እንዴት እዚህ ላይ ተሳታፊ እንደሆኑ በግልጽ ማስረጃ እየወጣ ይገኛል። ስለዚህ ከነዚህ የመንግስት ተግባር እንጠብቃለን ማለት በራሱ የዋህነት ሞኝነት ነው። ግን ምን መልስ ሊሰጡ ነው? ማን አደረገው ብለው ሊነግሩን ነው? መሳይ የዚህ መንግስት እውነተኛ ባህሪ እኮ በቅርብ እንደውም የዓለም አቀፍ ሚዲያዎች ጭምር አጋልጠውት በተለያዩ በአሜሪካ የስቴት ዲፓርትመንት የአኑዋል ሪፖርት ላይ ራሱ ስሙ የተጻፈው የኮሬ ነገኛ ቡድን በአንደር ከቨር የሚሰራ ቡድን ነው፣ ገዳይ ቡድን ነው። አሳሲኔሽኖችን ይፈጽማል፣ አፈናዎችን ይፈጽማል። ግን ከጠቅላይ ሚኒስትሩ አንስቶ የኦሮሚያ ክልል ፕሬዝዳንትን ጨምሮ በርካታ ቁልፍ የሆኑ የብልጽግና በተለይ የኦሮሚያ ክልል የብልጽግና አመራሮች በቀጥታ የሚሳተፉበት የገዳይ ቡድን። ያ ቡድን በደናው ጊዜ የፖለቲካው ውጥረት ረገብ ባለ ጊዜ ኢንዲቪጁዋሎችን ነው ታርጌት አድርጎ ጥቃት የሚፈጽም። የመንግስት ፍርሃት የአብይ ፍርሃት እየጨመረ በመጣ ቁጥር ግን ያ በድብቅ ያዎችን በትዕዛዝ እየታዘዘ ገሌን አፍንና ውሰድ፣ ገሌን ደብድብ፣
ገሌን እንዲያርግ የሚባለው ቡድን ያንኑ ባህሪውን ይዞ ለመንግስታዊ ቅርጽ ነው የሚቀየረው። የመንግስትን ጉልበት ነው መጠቀም የሚጀምረው እና እነዚህ ኃይሎች እነ ጎበዜ ሲሳይ ሲታሰሩ በሌሊት ነው አፍነው ይወስዷቸው የነበረው የመጀመሪያው ምስር። አብዛኛዎቹ የታሰሩ ሰዎች ጋዜጠኞች አሁን እንኳን በቅርብ ጊዜ የአዲስ ስታንዳርድ ኤዲቶሪያል ማኔጀር የሆነው ሚሊዮን በላይን እኮ ለቀናት እኮ ወስደው ሰውረውት ቤተሰቦቹ በሁሉም የሀገሪቱ የመንግስት የፌደራል ፖሊስ ጣቢያዎች ሁሉ ሲንከራተቱ ምን ሲሉ ቆይተው በግልጽነት በእስር ቤት ባልታወቀ ቦታ ላይ አስረውት ነው የተገኘው። ለቀናት ኦልሞስት ከሳምንት በላይ አስረውት ከቢሮው ወስደው ፊታቸውን ሸፍነው ነው የመጡት እና ሲቪል ለብሰዋል። መታወቂያ ያሳዩሁም ምን አያሳዩም። ስለዚህ የፈለጋቸውን አይነት እርምጃ እንዲወስዱ ስልጣን ተሰጥቷቸው የተዋቀረ የአደገኛ የሆነ የማፊያ ባህሪ ያለው የተደራጀ የሴኩሪቲ መዋቅር አለ እና ያ የሴኩሪቲ መዋቅር አብዛኛውን ጥቃቶች ብዙ ጊዜ የሚፈጽሙት ምሽትን ጨለማን ተገን አድርገው ነው። ዓላማው አንደኛው ህዝብን ማሸበር ነው። ሁለተኛው በቀራራ ፀሐይም ቢያደርጉት አሁን ባለው ሁኔታ በቀጥታ መጥቶ ኢንተርቪን አድርጎ የሚያስቆማቸው የለም። ግን የራሳቸውን ፍርሃት አለ። አንዳንድ ነገሮችን ግን ተመልከታው የነ ኢትዮ ኢንሳይደር የ250 ኢትዮ 250 ሚዲያዎች የሚዲያ ሃውሳቸው ሲዘረፍ የኢሰመጎን ቢሮዎች ሲዘረፍ ሌሊት ላይ ጨለማን ተገን አድርገው የህንጻ ኃላፊዎችን አስገድደው በተመሳሳይ ቁልፍ ገብተው ቢሮ ውስጥ የሚሰባብሩትን ዕቃ ሰባብረው የሚወስዱትን ይዘው ይሄዳሉ። የኢትዮጵያ ኢንሳይደርን አሁን ሌሊት ነው ሰራተኞች ሰርተው ስራቸውን ጨርሰው ግን ያን ያደረጉት እነዚህ የመንግስት አካላት። ስለዚህ እንደ ዘራፊ እንደ ወሮበላ እንደ ማፊያ ግሩፕ አክት የሚያደርግ መንግስት ክፉ ቀን ሲመጣ ደግሞ ያንኑ ባህሪውን በይፋ ይጠቀምበታል። አንድ እሱ ነው። ሁለተኛው የተለያዩ አክተሮች ናቸው። አሁን እንደውም ይሄንን ብዙ ጊዜ ሚዲያ ላይ አንስቼው አላውቅም። አንድ ትልቅ ኮንፈረንስ ላይ ሸራተን የተደረገ ኮንፈረንስ ላይ ከዓመት በፊት ነውና እኔም እዛ ነበርኩኝና አንድ የፌደራል ከፍተኛ በኮሚሽነርነት ማዕረግ ላይ ያለ ሰው ነጮችም ምንም ባሉበት ትልቅ መድረክ ላይ መቶ ስለ ሪፎርሙ ስለምኑ ያወራልና በጣም በቃ ሁሉ ነገር አገሪቷ ውስጥ ሁሉ ነገር እንደተስተካከለ ምንም ችግር እንደሌለ ምናምን ነው ያ ሰው የሚናገረው። በኋላ ወደ ጥያቄና መልስ ሲገባ ብዙ ማንም የሚጠይቀው ሰው ጥያቄ አልነበረም። በተለይ ለሱና በተለይ ፈረንጆችም ምንም ስለነበሩ ብዙ ሰው ዝም ሲል እጄን አውጥቼ ሪፎርሙ የት ነው ያለው ኮሚሽነር አንተ አለ የምትለው ሪፎርም በፌደራል መንግስትም በምንም ውስጥ በእስር ቤት በሰዎች አያያዝ ላይ ሪፎርም አለ የምትለው ነገሌ ስም እየጠቀስኩ ተይዘው ተደብድበው ታስረው የደረሱበት ሳይታወቅ ታፍነው እንዲህ አይነት ችግር ውስጥ አይደለም ያሉት እና አንተ የምትለው ሪፎርም እና መሬት ላይ ያለው ነገር አይገናኝም እና ይሄንን ወይ ከናንተ ውጪ ሌላ አካል አለ ወይ ብዬ ነው አደባባይ ላይ እዛው አዳራሹ ሙሉ ነው የነበረው። ብዙ የመንግስት ባለስልጣናቶች አሉ እና ጥያቄን የሌሎቹን ሰዎች ለጥያቄ አንዳንዶቹን ጥያቄ መለሰና የኔን ዘለለው መሳይ ግን የሚቀጥለው ነገር ነው ያስደመመኝ። የኔን ጥያቄ ዘለለው ሳይመልስልኝ ለቲብሬክ ወጣን። እኔም በቃ አትሊስት ፎር ዘ ሪከርድ መነገር ያለበትን ነገር ተናግሬያለሁ ብዬ ሸራተን ነው ስብሰባው ወጣን። ከቲብሬክ ስንመለስ እኔ ቀደም ብዬ ኮምፒውተሬ ላይ አንዳንድ ነገር ለመስራት ብዬ ወደ መቀመጫዬ ስመለስ ያ ኮሚሽነር ከሰው ወደ አዳራሽ ሳይገባ እኔ የምቀመጥበት ወንበር ጋር ቆሞ ይጠብቀኝ። በፖሊስ ውስጥ ከፍተኛ ኮሚሽን እንትን ላይ ነው ያለውና አቶ ያሬድ ጥያቄህን አልመለስኩልህም አለኝ። አዎ አልመለስክልኝም፣ ያው እኔ ትመልሰልኛለኝም ብዬ አልጠበቅኩም፣ ግን መነገር ያለበትን እንድታውቁት ነው ስለው እንቀመጣለኝና ብቻችንን ቁጭ አልን። ይቅርታ አድርግልኝ እውነቱን ልነግርህ እፈልጋለሁ። አዲስ አበባ ላይ ሰው ሲታሰር አንዳንድ ጊዜ ታዋቂ ሰዎች ሲታፈኑ ከናንተ እኩል ነው የምንሰማው። ሁሉም ፖሊስ ጣቢያዎቻችን
ቼክ አድርገን ማን እንደወሰደው ሁሉ ሳይታወቅ ያን ሰው ወስደው ኦሮሚያ ክልል ደብድበው ምን ብለው አጉላልተው ብዙ ካሰቃዩት በኋላ ከ5 ከ6 ቀን በኋላ አምጥተው የፌደራል ፖሊስ አንዱ ጣቢያ ውስጥ ጥለውልን ይሄዳሉ። ሲወስዱም የፌደራል ፖሊስ ልብስ ለብሰው ነው የሚመጡት እና ሰውም ሚዲያውም የፌደራል ፖሊስ ወሰደው ይባላል። እኛ ጋር ግን ሰውየው የለም። 5-6 ቀን ወስደው ሰበታ ምናምን ወደ አንዱ ቦታ ኦሮሚያ ክልል ወስደው ብዙ ነገር ካረጉ በኋላ አምጥተው አንዱ ፖሊስ የፌደራል ፖሊስ አንዱ ጣቢያ ላይ ጥለውልን ይሄዳል። እንደዚህ ቃል በቃል ነው ያለኝ። እንደዚህ ሲለኝ አዎ ግን እንግዲህ ይሄንን መዋጋት የእናንተ ድርሻ ነው ኮሚሽነር። እኛ ግን እናንተ ይሄን እስክታቆሙ ድረስ የፌደራል ፖሊስ ሰውየው ወስዶ ደበደበው ነው የምንለው አልኩት። አይ እናንተ የፈለጋችሁን በሉ ግን በቃ እኔ ይሄንን እዛ አደባባይ ላይ ሄደን ልናገር አልችልም እውነታውን እንድታቀው ነው ብሎኝ በዚህ ነው የተለያየ ነው መሰለኝ። ስለዚህ በመንግስት ሽፋን ውስጥ ጄኒዩንሊ የተቀመጡ ሰዎች እንኳን ቢኖሩም የተደራጀ የማፊያ ግሩፕ አለ። ከኦሮሚያ ክልል ትዛዝ ተሰጥቶት እየበረረ መጥቶ የሚፈልገውን ሰው ቤቱን ይሰብራል፣ ንብረቱን ይወስዳል፣ ሰውየውን ያስራል ወይ ይገላል ወይም አፍነው ወስደው ኦሮሚያ ክልል አሰቃይተው መልሰው አመተው የሚጥሉ ተወርዋሪ የሆነ የኦሮሚያ ልዩ ኃይልና ልዩ ኮማንዶ እንትን አለ። እዛ ውስጥ የጠቅላይ ሚኒስትሩም የክልሉ ፕሬዝዳንትና የጸጥታ ከፍተኛ ኃላፊዎች እጅ አለበት።